የብዙዎች ጥያቄ ሰው ሰራሽ ጥርስ ካስተከልን በኋላ በምን እናጽዳው? ሰው ሰራሽ ጥርስ እንደማንኛውም የተፈጥሮ ጥርስ በጥርስ ሳሙናና በጥርስ ብሩሽ ይጸዳል፣ ይቦረሻል። ነገር ግን ሰው ሰራሽ ጥርስ ላይ መጠቀም የማንችላቸው የጥርስ ሳሙና አይነቶች አንደኛ ሻካራነት ያላቸውና ጥርስን ነጭ ለማድረግ ታስበው የተዘጋጁ የጥርስ ሳሙናዎችን ባንጠቀም ይመከራል። ምክንያቱም ሻይን ማድረጋቸው ማብረቅረቃቸው ቀስ እያለ እንዲቀንስ እንዲደበዝዝ ስለሚያደርግ። ሁለተኛ ሃርድ ወይም ደግሞ ጠንካራ ብሩሽ ባንጠቀም፣ ስንቦርሽም ጉልበት ባንጠቀም ይመከራል። ይሄም ለተመሳሳይ ኬዝ ሰው ሰራሽ ጥርሱ በጊዜ ሂደት እየተቧጠጠ እንዳይደበዝዝና ማብረቅረቁ እንዳይቀንስ እንደዚሁም ደግሞ ለቆሻሻ መጠራቀሚያ እንዳይሆን ለመከላከል ሲባል ጠንካራ የጥርስ ሳሙናዎችን እንዲሁም ጠንካራ የጥርስ ብሩሾችን ባንጠቀም፣ ስንቦርሽም ጉልበት ባንጠቀም ይመከራል። ከዛ በዘለለ ግን ሰው ሰራሽ ጥርስ ያደረገ ሰው በትክክል በቀን 2 ጊዜ በእውቀት ላይ የተመሰረተ የጥርስ ንጽህና አጠባበቅ መከተል አለበት። ውሃ በተገቢው ሁኔታ መጠጣት አለበት። በተቻለ መጠን አትክልትና ፍራፍሬዎችን ማዘውተር መቻል አለበት። መስታወት ላይ ጥርሱን ቼክ ማድረግ አለበት።